ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከብር። ለምን ይመስላችኋል ሙፍቲ በ2013 ዓመተ ምህረት ከነበራቸው 5000 ካሬ ሜትር ላይ 1000 ዋለ ብቻ የቀብር ቦታ ትሆን ተባለች? ለምን? ሰይዱል ባእ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ ትልቁ ይሄ አረንጓዴው የሰይዱል ባእ ቁባ ነው። የሰይዱል ባእ ነው። ለጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው። እሺ ነጩ ይሄ በዛ በኩል ያለው አንደኛው ኸሊፋ፣ አብሮ ያለው ደግሞ የልጃቸው ሼህ መሐመድ ወሊዳኒን የተቀበሉት ኡስታዙና ቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሸኾቹ ስርቅ ብላቸው ያለው አረንጓዴው እሱ አላህና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይሄንን ዙሪ የሰራላቸው ልሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። አላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ የሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደኋላ አንልም። ለምን? ጌታችን አላሁ ሱብሓነሁ ወተዓላ ስላሳወቀን። ሙስሊሞች ሆይ የተፈለገው ሰይጣናዊ አምልካችሁ ዘላለም ዓለማችሁን ጀሃነም እንድትገቡ ነው። የነቢይላህ ኑህ ህዝቦች ኑህ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለው ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይሄኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነም አይገባም፣ እሳት አይነካውም የመሳሰለው የተባለለት ምን ሆኖ ነው? የገታው ሸህ ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህ አንትቶ እነሱን ስለሚያመልካቸው አቡበክር ስዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው የሶሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው መቼም የማይሞት ነው አለ። ስለዚህ እውቀት ተሰጥተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን፣ ሲራጥን፣ ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ እያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓ ታምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩም። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሃባ ሴቶች ነቢዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ፣ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ አውዙ ቢላሂ ሚነ ሸይጧን ረጂም። ይሄ ሁሉ ሙንከር ሲሰራ ይሄው እዚህ ቪዲዮ እዚህ ፎቶ ላይ ደግሞ ድጋሚ አያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አድርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። መልሰን ወደ ሰይጣን አምልኮ ልትመሩን አላህ ከእሳት ካወጣም በኋላ ወደ እሳት ተመለሱ ትሉናላችሁ። ይህ እኮ የይሁድ አካሄድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለዐነ አላሁ ልየሁደ ወነሷራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ። ስለዚህ ይኸው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ ኢትዮጵያ ውስጥ ያላችሁ በየመስጂዱ በየኹጥባው ይሄን ልትቃወሙ ይገባችኋል። አለበለዚያ ራቁታችንን አላህ ፊት በባዶ እግር ሳንገረዝ የተቀሰቀስን ቀን አላህ ይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩል ሂጅረተይን ሶሃባዎቹ 2 ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ሱብሃንአላህ። እኛ ሙፍቲን ከሚያመልኩት አይደለንም። ሙፍቲን ነቢዩ ሙሐመድን ከሚያመልኩት አይደለንም። ለሳቸው ስጁድ አናደርግም። ለማን? ለሙፍቲ።
ለነቢዩ ሙሐመድ ሱጁድ እንደማናደርገው፣ ለፀሐይ ለጨረቃ ሱጁድ እንደማናደርገው። ስለዚህ በተውሂዳችን ላይ አደራን በርታ። ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ። ሰው ተሰብስቦ ይህን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልሐምዱሊላህ ቁርአንና ሐዲትን አላሁ ስብሓነሁ ወተዓላ በሶሃባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከኛ የሚጠበቀው። የአላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይህን ትምህርት አድርሱልኝ። ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትላንት የተሰራው ስራ ሰይጣናዊ ስራ ነው። የሞቱ ሰዎች ሼክ ሆኑ፣ ዶክተር ሆኑ፣ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይሂ ራጂዑን።